ሰላም ተማሪዎች እንዴት ናችሁ? ካለፈው የቀጠለውን ትምህርት ይዤላችሁ ተመልሻለሁ። አዲስ ከሆናችሁና ሁልጊዜ የሚለቀቁ ትምህርቶች እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ይቀላቀሉ። ለሌሎች ተማሪዎች ሼር አድርጉላቸው። ሐሳብና አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ከወደዳችሁት ደግሞ ላይክ አድርጉ። አመሰግናለሁ። ዩኒት 2 አፍሪካ ኤንድ ዘ ኮሎኒያል ኤክስፒሪየንስ ፍሮም 1880s to 1960 ዛሬ የምናየው እንግዲህ አፍሪካ በኮሎናይዝ የተደረገችበትን ከ1880 እስከ 1960ዎች ውስጥ ያለውን ይሆናል ማለት ነው። እንግዲህ ስለ ኮሎኒያሊዝም ስናነሳ ባክግራውንዱ ምን ይመስላል የሚለውን እናያለን ማለት ነው። ኮሎኒያሊዝም ማለት ባጭሩ ዳይሬክት ወይም ቶታል ዶሚናንስ ማለት ነው፣ ወይም ሙሉ ለሙሉ በአንድ ሀገር ቁጥጥር ስር መዋል ማለት ነው። ሌላው አንዱ ሀገር በሌላው ላይ የሚሰለጥንበት ኮንከር የሚያደርግበትና ህዝቡን ኤክስፕሎይት ወይም ደግሞ የሚጨቁንበት ሲስተም ወይም ደግሞ አሰራር ነበር ማለት ነው። በሶስተኛ ደረጃ ስንመጣ ኢዝ ዘ ኖሽን ኦፍ ኮሎኒያሊዝም ኢዝ ኢንኤክስትሪካብሊ ታይድ ቱ ዘ ሴም አዝ ኢምፔሪያሊዝም ማለት ነው። ኢምፔሪያሊዝም እና ኮሎኒያሊዝም አንድ አይነት ሚኒንግ ያላቸው፣ ያም ደግሞ which is defined as the policy or belief using power and influence to rule another nation or people የህዝቡን አቅም፣ የህዝቡን ጉልበት፣ የህዝቡን ባህል፣ የህዝቡን ኢኮኖሚ፣ የህዝቡን ፖለቲካል ሲስተም በሙሉ ዶሚናንት የሚያደርግበት ሲስተም ማለት ነው። ስለዚህ ኢምፔሪያሊዝም እና ኮሎኒያሊዝም አንድ አድርጎ ያስቀምጣቸዋል ማለት ነው። when we see about colonialism again has been ፕራክቲስ ሲንስ ኤንሸንት ታይም እንግዲህ ኮሎኒያሊዝም የሚባለው ነገር አፍሪካ ላይ ብቻ ሳይሆን በጥንታዊ ሀገራት ወይም ደግሞ ጥንት በነበሩ የስልጣኔ ሀገራትም በስፋት የታየበት ሁኔታም አለ ማለት ነው። ከነዛ መካከል የጥንቷ ግሪክ ላይ፣ የጥንቷ ሮማን ላይ፣ ቱርክ ላይ እንደገና ደግሞ ሌሎችም ሀገራት ላይ በጥቂቱ የታየበት ሁኔታ ነበር ማለት ነው። when we say about the scope of colonialism መነሻው ምንድን ነው? ይሄ ኮሎኒያሊዝም የሚባለው ነገር መነሻው ከየት ጀምሮ ነው ስኮፑ የሚለውን ስናይ it grows since the 16th century ነው። በተለይ after the age of discovery አዳዲስ ግኝት እናገኛለን ወይም ለማግኘት ዩሮፒያንስ ካደረጉት እንቅስቃሴ በኋላ ነው ያ ነገር እየበቀለ እየታየ የመጣው ማለት ነው። ይህ እንግዲህ this gave the advancement for Europeans ይሄ ሁኔታ ትልቅ ኦፖርቹኒቲ፣ ትልቅ እድል ለዩሮፒያንስ እንደፈጠረላቸውና በተለይ ዓለምን ወይም ደግሞ መሬትን እስከ ጥግ ድረስ ሄደው በደንብ አድርገው የጎበኙበት፣ ያዩበት፣ በተለይ ደግሞ የባህር ኃይላቸውን ጠንካራ ያደረጉበት፣ ሞደርን የሆነ ጀልባ፣ ሞደርን የሆነ መርከብ መገንባት የቻሉበት፣ እንደገና ያ ሁኔታ ደግሞ ወደ አፍሪካ ወደ ውስጠኛው ክፍል ዘልቀው መግባት እንዲችሉ እድል የፈጠረላቸው ነበር ማለት ነው። መነሻው ከ16ኛው ሴንቸሪ ወይም አፍተር the age of discovery ነበር ማለት ነው። ሌላው following the end of Atlantic slave trade ኢሊጂሜት ማለት ህጋዊ ያልሆነ ማለት ነው፣ ወይም ደግሞ የባሪያ ስርዓት ማለት ነው። ስለዚህ የሰው ልጅ እንደ ሌላው ሸቀጥ ሁሉ ከፍተኛ የሆነ የንግድ ሲስተም የተሰራበት እና ለሌሎች መበልጸግ፣ ለሰው ልጆች ደግሞ ለአፍሪካውያን ደግሞ ትልቅ ውርደትና እንደ እንስሳ የተቆጠሩበት የተጨቆኑበት ስርዓት ነው። የአትላንቲክ ስሌቭ ትሬድ ንግድ የኮሜርስ ነው። ነገር ግን ምን ይለዋል ታሪክ? ኢሊጂሜት ትሬድ ይለዋል፣ ህጋዊ ያልሆነ ንግድ ይለዋል። ስለዚህ ያኔ ነው እንግዲህ ኢት ቢካም ቱ ኖን አስ ሌጂትሜት ትሬድ፣ ያ ተቀይሮ ወደ ሌጂትሜት ወይም ህጋዊ ወደ ሆነው ንግድ የተሸጋገሩት ማለት ነው። ሌጂትሜት ትሬድ የሚባለው ነገር ምንድን ነው ብለን ስለ ኢት ሪፈርስ ቱ ዘ ኮሞዲቲ ትሬድ ቢትዊን አፍሪካንስ ኤንድ ዩሮፒያንስ ማለት ነው። አፍሪካውያን በሚያመርቱት ካሽ ክሮፕ ከዩሮፒያንስ ጋር ጠንካራ ወይም ደግሞ የተያያዘ የተሳሰረ የንግድ ግንኙነት ያደረጉበት እና ዲዩሪንግ ዲስ ታይም ሮ ፕሮዳክትስ ፍሮም አፍሪካ ፓርቲኩላር ካሽ ክሮፕስ ወር ኤክስቼንጅድ ፎር ጉድስ ፍሮም አፍሪካ። ስለዚህ የካሽ ክሮፕስ ፕሮዳክታቸውን ወደ አውሮፓ እንደገና ጥቂት ከአውሮፓ የሆኑ ነገሮችን ደግሞ ወደ አፍሪካ የሚያስገቡበት የንግድ ትስስር ነበር ማለት ነው። ይህንን ስናነሳ እንግዲህ ምንድን ነው ጥቅሙ? ይሄ ሌጂትሜት ትሬድ የሚባለው what about the አድቫንቴጅ ኦፍ አፍሪካ ኦር ዲስአድቫንቴጅ ኦፍ አፍሪካ የሚለው ብናነሳ ይሻላል። ለአፍሪካ ምንም ጥቅም ያልጠቀመ እንደሆነ ለማሳየት ዲስአድቫንቴጅ ኦፍ ሌጂትሜት ትሬድ ፎር አፍሪካ የሚለውን እናንሳ። ይህንን ስናይ እንግዲህ ኢት ዲድ ኖት ብሪንግ ሲግኒፊካንት ኢምፕሩቭመንት ቱ ማጀር ታይፕስ ኦፍ ዌስት አፍሪካ። በተለይ በዌስተርን ሳይድ ላለው አፍሪካውያን የነበረ ነው ያ እንቅስቃሴ፣ የባሪያ ስርዓት ሞር በከፍተኛ ሁኔታ ሲደረግ የነበረው። ስለዚህ ለዌስት አፍሪካንስ ምንም አይነት ጥቅም ያልጠቀመ፣ ምንም መሻሻል እንዲያገኙ ወይም እንዲያደርጉ ጥቅም ያልሰጠ ያልደገፈ ነበር ማለት ነው። በሁለተኛ ላይ ስታነሱ አፍሪካን ሊቪንግ ኮንዲሽን ኩድ ኖት ኢምፕሩቭ፣ ምንም አይነት የኑሮ ዘይቤያቸው ያልተቀየረበት። ሌላው ደግሞ ጉድስ ኢምፖርትድ ፍሮም ዩሮፕ፣ ከአውሮፓ የሚያመጧቸው ጉዶች ወይም ደግሞ አይተሞች፣ ልብስ፣
የአልኮል መጠጥ፣ እንደገና ደግሞ ደረጃቸውን ያልጠበቁ የጦር መሳሪያዎች ነበሩ ማለት ነው። እነዚህ ደግሞ ኩድ ኖት ኮንትሪቢዩት ፎር ዘ ዴቨሎፕመንት ኦፍ አፍሪካ፣ ስለ አፍሪካውያን ምንም አይነት ያልጠቀሙና ይልቁንም አፍሪካውያን የአፍሪካ ወጣቶች የራሳቸውን ፕሮዳክት ኔግሌክት አድርገው በምዕራባውያን ወይም ደግሞ በአውሮፓውያን ነገር የተሳቡበትና የተዋጡበት የአፍሪካ ፕሮዳክት የወደቀበት ነበር ማለት ነው። ስለዚህ ይሄ ሌጂትሜት ትሬድ የሚባለው ህጋዊ ትሬድም ቢሆን ምንም እንኳን ካሽክሮፕ ወደ አውሮፓ ማስወጣት ከአውሮፓ ደግሞ ጥቂት ነገሮችን ማስገባት እንኳን ቢሆን ሞር ጥቅሙ ለአፍሪካውያን ሳይሆን ለዩሮፒያንስ የነበረ ነው ማለት ነው። ሌላው አድቫንቴጅ ኦፍ ሌጂትሜት ትሬድ ፎር ዩሮፒያንስ የሚለውን ስናነሳ ለአውሮፓውያን ግን ከፍተኛ ጥቅም የሰጠ እንደነበረ እናነሳለን። የመጀመሪያው they control import and export trade of West Africa፣ የምዕራቡን አፍሪካ የውስጥና የውጭ ገበያ በከፍተኛ ሁኔታ የተቆጣጠሩበት። በሁለተኛ ደረጃ ደግሞ ዩሮፒያንስ ራሳቸው በሌሎች የአውሮፓ ሀገራት መካከል ጣልቃ በመግባት አስ ብሮከር ማለት ነው፣ አስ ኢንተርሚዲየርስ በመካከል ሆነው ገበያውን ሲያሻሽጡ የነበሩ እንደገና የአፍሪካን በአፍሪካውያን ከአፍሪካ በቀላል ሊገዙና ለሌሎች የአውሮፓ ሀገራት ደግሞ ዋጋውን በከፍተኛ ዋጋ በከፍተኛ ደረጃ አጡዘው እነሱ የከፍተኛ የሆነ የሀብት ማማ ላይ የወጡበት የገበያ ስርዓት ነበረ ማለት ነው። ስለዚህ ይሄ ደግሞ በዩሮፒያንስ መካከል ከፍተኛ የሆነ ኮምፒቲሽን የፈጠረበት እንደገና ዩሮፒያንስ ለምንድን ነው ከርቀት ሆነን የምንጠቀመው? ሀው ቱ ዊ ስክራምብል አፍሪካን እንዴት አድርገን እንሻማት፣ እንዴት አድርገን እንከፋፈላት ወደሚል አይዲያ የደረሱበት ነበር። ስለዚህ ዲስ ኮምፒቲሽን ዊች ኢቬንቹዋሊ ኩልሚኔትድ ኢን ደ ስክራምብል ፎር አፍሪካ ኢን 1870s ኤንድ 1880s። እንግዲህ 1870ዎች ውስጥና 80ዎች ውስጥ ስትመጡ ዩሮፒያንስ ከፍተኛ የሆነ ኮምፒቲሽን እርስ በርስ ያደረጉበትና አፍሪካን ለመሻማት የተሯሯጡበት የታገሉበት ስርዓት እንደነበር ሁኔታ እንደነበር ኢቨንት እንደነበር እናያለን ማለት ነው። ሌላው ኢንፍራስትራክቸር ኤንድ አይዲዮሎጂ ኦፍ ኒው ኢምፔሪያሊዝም፣ እንግዲህ የኒው ኢምፔሪያሊዝም የሚባለው ወይም አይዲዮሎጂው በምን መልኩ ነው መንገድ ያገኘው? እንዴት ነው ሲሰራ የነበረው? ምንድን ነው ራሱ ኒው ኢምፔሪያሊዝም የሚባለው? ኒው ኢምፔሪያሊዝም ስንል ካልን ደግሞ ኦልዱስ ምንድን ነው የሚለውን እናንሳ። እንግዲህ ፈርስት ኢምፔሪያሊዝም ወይም ኦልዱ ኢምፔሪያሊዝም የሚባለውን ስናነሳው ኢት ኢንዲኬትድ ዳት ዩሮፒያን ካም ቱ አፍሪካ ባይ ዴቨሎፕድ ቴክኖሎጂ ኤክስፕሎሬሽን ኤንድ ዲስከቨሪስ። እንግዲህ ይሄ የመጀመሪያው ፈርስት ኢምፔሪያሊዝም የሚባለው የሚያመለክተው ምንድን ነው? እነዚህ ዩሮፒያንስ አፍሪካ ሀገር ላይ ለቴክኖሎጂ፣ ለጥናት፣ ለምርምር ያደረጉት ጉዞ ወይም ደግሞ ሲንቀሳቀሱ የነበረው ሂደት የመጀመሪያው ኢምፔሪያሊዝም ሲስተም ይባላል ማለት ነው። በሁለተኛው ደረጃ ኒው ኢምፔሪያሊዝም የሚለውን ደግሞ ስናነሳ a period increased expansion of capitalism that was started in the second half of the 19th century and continued until the outbreak of World War I። እንግዲህ አዲሱ ኢምፔሪያሊዝም ደግሞ ከሁለተኛው አጋማሽ 19ኛው ሴንቸሪ ጀምሮ እስከ አንደኛው የዓለም ጦርነት ጅማሮ ድረስ እስከ 1914 ድረስ የዘለቀ ነው። ይሄ ደግሞ ምንን ያሳያል? የዩሮፒያንስን ዶሚናንሲ የዩሮፒያንስን ኮምፒቲሽን አፍሪካን ለመቀራመት ያደረጉትን ትልቅ እንቅስቃሴ በግልጽ የሚያሳይ አዲሱ ኢምፔሪያሊዝም አይኑን አፍጥጦ የመጣ የመሻማት የስግብግብነት ሁኔታን ያሳየናል ማለት ነው። ሌላው ቢትዊን ዘ ፋይናል ኳርተር ኦፍ ዘ 80s and 1870s a large number of European explorers traveled out in the earth of heart of Africa to doing this exploration። እንግዲህ 18ኛው ሴንቸሪ ላይ ስትመጡ እና 19ኛው ሴንቸሪ ማለት ነው 1870ዎች ውስጥ ስትመጡ በጣም ብዙ ቁጥር ያላቸው የአውሮፓ ኤክስፕሎረርሶች ወይም ደግሞ ተመራማሪዎች አዲስ ነገር እናገኛለን ብለው የሚንቀሳቀሱ ትራቭል ያደረጉ ዩሮፒያንስ ወደ ውስጠኛው የአፍሪካ ክፍል ለኤክስፕሎሬሽን በሚል ስሜት ወይም መንፈስ እስከ አፍሪካ ውስጠኛው ክፍል ድረስ መዝለቅ የቻሉበት እንቅስቃሴ ነበር ማለት ነው። ሌላው ዋት አባውት ዩሮፒያን ኤክስፕሎረርስ፣ እንግዲህ ስለ ዩሮፒያን ኤክስፕሎረርስ ወይም ደግሞ አሳሳ አድራጊዎች፣ አዲስ ነገር ግን ፈላጊዎች፣ ዲስከቨሪስ ለማድረግ የመጡ ዩሮፒያንስን ስናነሳ በሁለት እንከፍላቸዋለን። ቤዝድ ኦን ዘ ታይሚንግ ኤንድ ፐርፐዝ ኦፍ ዩሮፒያን፣ በምክንያታቸውና በመጡበት ሰዓት ከፋፍለን እናያቸው። ቢፎር አራይቭድ 1850 ከ1850 በፊት የመጡት ምን አይነት አመለካከት ነበራቸው? ምን አይነት ነበሩ ብለን ስንል በእውነተኛ መንፈስ የመጡና ትክክለኛ ዓላማቸው ኦብጀክቲቫቸው ሳይንቲፊክ ኢንኳይሪ ነበር። አዲስ ነገር ማግኘት፣ አዲስ ነገር መፈለግ፣ አሰሳ ማድረግ የሚል ሞቲቭ ይዘው ነው የመጡት። ነገር ግን አፍተር አራይቭድ 1850 ከ1850 በኋላ የመጡት ግን ለኤጀንት ሆነው ነው የመጡት። ለመጡበት ሀገር መንግስት አገልጋይ ወይም ደግሞ መልእክተኛ ጀስት አስ ስፓይ እንደ ሰላይም ሆኖ ነበር የመጡት ማለት ነው። ስለዚህ በሁለት ከፍለን
እናያቸዋለን ቢፎር ኤንድ አፍተር 1850 ማለት ነው። የዩሮፒያንስ ሚሽነሪን በተለይ ከ1850 በኋላ የመጡትን ደግሞ ስናነሳ ፎር ፈንድ ኤንድ ፊዚካል ፕሮቴክሽን ኤንድ ሴኩሪቲ ዘይ ኮላቦሬትስ ዊዝ ዜር ገቨርንመንትስ በተለይ በጣም ለራሳቸው ጥበቃ ለማድረግ ሲሉ ለራሳቸው ሴኩሪቲ ለማግኘት ሲሉ ፈንድ ለማግኘት ሲሉ ከመጡበት ሀገር ጋር ጥብቅ የሆነ ክሎዝ ሪሌሽን ነበራቸው ማለት ነው። ገቨርንመንት ከጎናቸው ሆኖ እነሱ ደግሞ ሚሽነሪንም እንደገና በሌላ ሳይድ ደግሞ ፖለቲካንም ሲሰሩ እንደነበረ እናያለን ማለት ነው አፍተር 1850s። ሌላው ዩሮፒያን ሚሽነሪስ ፕሪቺንግ ክርስቲያኒቲ ኢን አፍሪካ ኢን ዘ ላስት 2 ዲኬድስ እንግዲህ ካለፉት 20 ዓመታት በፊት የነበረው ማለቂያ ላይ የነበረው የሚሽነሪ አገልግሎት በጣም የተሳካ ያልነበረ በዛ ሁሉ ውስጥ ብዙ ዋጋ ከፍለው ግን 1% ብቻ አፍሪካ ውስጥ ኢትዮጵያን አይጨምርም አፍሪካ ውስጥ ነን ሙስሊሞችን ወደ ክርስትና የቀየሩት 1% ብቻ እንደሆነና የተሳካላቸው እንዳልነበረ ያሳያል። ከዛ ጋር ተያይዞ ነው እንግዲህ ከገቨርንመንት ጋር እጅ ለእጅ ተያይዘው ጥብቅ የሆነ ግንኙነት ማድረግ የፈለጉት ማለት ነው። ለተልኳችን ስኬት ምክንያት ይሆናል ብለው ስላሰቡ ነው የመጀመሪያው ስላልተሳካ ሁለተኛውን መንገድ የመረጡት ማለት ነው። እንግዲህ ቢኮዝ ኦፍ ዴር ላክ ኦፍ ሰክሰስ ዘይ ቢጋን ቱ አፒል ቱ ዜር ሪስፔክቲቭ ዩሮፒያን ገቨርንመንት ፎር ሄልፕ እንግዲህ ስላልተሳካላቸው 1% ብቻ እንደውም ከ1% በታች ነው የሚለውና 1% ያልሆነ ነውና ያንን አለመሳካት በማሰብ ከመንግስት ጋር ብንሆን ግን የተሳካ ወይም ደግሞ ብዙ ቁጥር ያለውን ህዝብ እናገኛለን አፍሪካውያንን እናገኛለን የሚል ሞቲቭ ስለነበራቸው ከመንግስት ጋር ወይም ደግሞ ከሀገራቸው መንግስት ጋር በጣም የጠበቀ ግንኙነት ይዘው ከሱ ጋር ተስማምቶ ለመስራት ወጡ ማለት ነው። ሞቲቭስ ኦፍ ዩሮፒያን ኮሎኒያሊዝም እንግዲህ ዩሮፒያን ኮሎኒያሊዝም ሞቲቭ አላቸው። እነዚህ አውሮፓውያን ወደ አፍሪካ በሚመጡበት ጊዜ ዋና ዋና ሞቲቮቻቸውን ወይም ፍላጎታቸውን ስናነሳ የመጀመሪያ ኢኮኖሚክ ሞቲቭስ ነው። አንደር ኢኮኖሚክ ሞቲቭስ ፎር ዘ ዲማንድ ኦፍ ሮ ማቴሪያልስ የመጀመሪያው ጥሬ ዕቃን ለማፈስ ነው ለማግኘት ነው። ሁለተኛው ደግሞ ኒው ማርኬት ሴንተር ለማግኘት ነው። እነዚህ እንግዲህ በኢኮኖሚ ሴንተር ዋና ፍላጎቶቻቸው ናቸው። ሮ ማቴሪያልስ አንደኛው ነው። ለግንባታዎቻቸው፣ ለኢንዱስትሪያቸው፣ ለማኑፋክቸራቸው ዋና የሆነ ጥሬ ዕቃ ማግኘት፣ ከዛ ደግሞ የሰሩትን ፊኒሽድ ጉድ ወይም ደግሞ የጨረሱትን በኢንዱስትሪያቸው ፕሮዳክት አድርገው ያወጧቸውን ምርቶች ደግሞ የሚሸጡበት ቦታ ማዕከል ማግኘት ነው። ያችም ደግሞ አፍሪካ ናት። በሁለተኛ ደረጃ ፖለቲካል ስትራቴጂክ ኢንትረስት ነው። ለፖለቲካ ስትራቴጂ ኢንትረስታቸው እንደገና ጨምሮ ለሚሊተሪ ኢንትረስታቸው ናቫል ቤዝን ለመገንባት ኮንስትራክት ለማድረግ በተለይ ብሪቴን በዚህ በጣም ከፍተኛ ቦታውን ትይዛለች። እነ ፍራንስ እነ ስፔን they were competing for power and more interested in dominating favorable location ዋና የሆኑ ሎኬሽኖችን ለመቆጣጠር ያላቸው ፍላጎት የፖለቲካ ፍላጎት ከፍተኛ መሆን ያን ለማርካት ነው። በሶስተኛ ደረጃ the civilizing mission and the white man burden እንግዲህ civilizing mission ማለት አፍሪካን ለማሰልጠን ማለት ነው። በእነሱ እሳቤና አመለካከት አፍሪካውያን ኢንፌሪየር ኤንድ አንሲቪላይዝድ ናቸው። በጣም ትንሽ ህዝቦች፣ ያልሰለጠኑ በጨለማ ውስጥ የሚኖሩ ህዝቦች ናቸው። ስለዚህ ማን ሊያሰለጥናቸው የሚገባው ይላል the superior and the white peoples and civilized peoples ብሎ ያስባሉ። ስለዚህ ሱፔሪየር የበላይ የሆነው ነጩ ነው፣ የሰለጠነው ነጩ ነው። ግን ከነሱ እጅ በታች ቁጭ ብሎ መማርና መሰልጠን ያለበት ደግሞ አፍሪካው ነው የሚል እሳቤ የያዘ ነው the civilizing mission። በሁለተኛ ደረጃ the white man burden ይሄ white man burden የሚባለው የግጥም ርዕስ ነው። በሩዲያርድ ኪፕሊንግ እንግሊዛዊ ገጣሚ የተገጠመ ነው 1899 ላይ። የዚህ ፖም ዋና ዓላማ ምንድነው? the white peoples oppressed the black peoples እነዚህ ዋይቶቹ የበላይ ናቸው። በተለይ ሁሉን ነገር ሩል ማድረግ ያለባቸው ነን ዋይት ፒፕሎችን ሙሉ ለሙሉ በቁጥጥር ስር ማድረግ ያለባቸው እነሱ ናቸው የሚል እሳቤ የያዘ ግጥም ነው። ስለዚህ ያንን መሰረት ያደረገ እንቅስቃሴ ነው ማለት ነው። በአራተኛ ደረጃ ሪሊጂየስ ፋክተር ነው። some missionaries supported the colonization of African countries believing that European control would provide a political environment that would facilitate their missionary activities in Africa እንግዲህ ሪሊጂየስ ፋክተሩን ስናነሳ እነዚህ ሚሽነሪዎች ቅድም ያነሳ ናቸው ገቨርንመንታቸውን ቢያግዙ ወይም ደግሞ አፍሪካ ኮሎናይዝ እንድትደረግ ትልቅ ፍላጎት ያሳዩበትና የሰሩበት ነው። ያ ደግሞ ምኞታቸው ምንድነው? እነሱ አፍሪካ በሀገራቸው ወይም ደግሞ በዩሮፒያንስ ቁጥጥር ስር ከሆነች በቀላሉ ወንጌልን ወይም ደግሞ የያዝነውን ክርስቲያኒቲ እናሰራጫለን፣ ይሳካልናል የሚል ሂሳብ ይዘው ነው የሰሩት። ግን በዛም ሆነ በዚህ they were active participants in political aspect ማለት ነው። በጣም ተሳትፎ ነበር። ሌላው before the 1880s future of Africa ከ1880ዎቹ በፊት የአፍሪካ ሁኔታ ምን ይመስላል? ፈርስት ኦንሊ 10% ኦፍ አፍሪካ ሩልድ ባይ ፎሬን ፓወርስ 10% ብቻ ነበር በውጪ ሀገር ተጽዕኖ የወደቀው ከ1880ዎቹ።
ማለት ነው። ሞስት ኦፍ ኖርዝ አፍሪካ ወዝ አንደር ኖሚናል ተርክሽ ሩል፣ የተርኪሽ አገዛዝ በተለይ የአፍሪካ ኖርዝ አፍሪካ አካባቢ ብዙም ከባድ ባይሆን በቀላሉ ተይዘው እንደነበር እናያለን። ሌላው ዛንዚባር በተለይ ኦማኒ ሩል ጥቂት ቦታዎችን ይዞ ነበረ። ብሪቲሽ ኢን ሴራሊዮን ላይ ብሪቲሽ፣ ፍራንስ ኢን አልጄሪያ፣ ቦርስ ሚንስ ዘ ደች ወር ኔዘርላንድ ማለት ነው። ቦርስ ኤንድ ብሪቲሽ ኢን ሳውዝ አፍሪካ ላይ፣ ፖርቹጊስ ኢን ሞዛምቢክ፣ አንጎላ ኮስታል ኤሪያ አካባቢ እንደገና ፖርቹጊስ ማለት ነው። እና ይህንን ስናነሳ እንግዲህ 90% የሚሆነው የአፍሪካን ሀገር ወይም ሀገራት ፍሪ ነበሩ ማለት ነው። ፍሪ ፍሮም ፎሬን ሩልስ ነበሩ ማለት ነው። ስለዚህ 10% ብቻ ነበር ከ1880ዎች ውስጥ የተያዘው የአፍሪካ አካባቢ ማለት ነው። አፍተር 80 ስንመጣ ራዲካል ቼንጅ በጣም ፈጣን የሆነ ለውጥ የታየበት ነበር ማለት ነው። በተለይ ይህንን ለማንሳት ከ1884 እስከ 85 ያለውን ስናይ በርሊን ኮንፈረንስ እናያለን። ይሄ በርሊን ኮንፈረንስ እንግዲህ ጀርመን ውስጥ የተደረገ ኮንፈረንስ ነው። የዚህ ኮንፈረንስ ሰብሳቢ ኦቶ ቫን ቢስማርክ ነበር ማለት ነው። ሊደር ሆኖ ኮንፈረንሱን የጠራውና የሰበሰበው። በዚህ ላይ 14 የአውሮፓ ሀገራት ተጠቅሰው ይገኛሉ። እያንዳንዱን እናንተ በደንብ አድርጋችሁ እዩዋቸው። እነዚህ 14 ሀገራት በርሊን ላይ ተሰብስበው በሰው ሀገር ላይ በሰው አህጉር ላይ አንድም የአፍሪካ ሀገራት እዚህ ስብሰባ ላይ እንዲሰበሰቡ ወይም እንዲገኙ ሳይደረግና ሳይፈቀድ በራሳቸው ፍላጎት እንደ ራሳቸው መሬት እንደ ራሳቸው መብት እዛ ላይ ቁጭ ብለው አፍሪካ ላይ ሲወስኑ የሚያሳይ ትልቅ ታሪካዊ ትዕይንት መሆኑ እናያለን ማለት ነው። በዚህ እንግዲህ ኮንፈረንስ ላይ ማጆር ፕሌየርስ የነበሩ ዋና የነበሩ ፍራንስ፣ ጀርመን፣ ብሪቲሽ እና ፖርቹጋል ነበሩ ማለት ነው። ግን ከዚህ ሁሉ መካከል አንድም የአፍሪካ ሀገራት እዚህ ቦታ ላይ እንዲገኝም ድምፁን ሊያሰማም እንዳልቻለ እናያለን። ዋት አባውት ጎል ኦፍ ዘ ኮንፈረንስ? እንግዲህ የበርሊን ኮንፈረንስ ጎል ምን ነበር? ፈርስት ዲቪዥን ኦፍ አፍሪካ ነው። የመጀመሪያ ዋናው ጎላቸው አፍሪካን መከፋፈል፣ መቆራረጥ ነው። በሁለተኛ ደረጃ ስለ ኮንጎ ጉዳይ መነጋገር ነው። ያም ደግሞ የቤልጅየሙ ሊዮፖልድ ሁለተኛ የሚባለው ኮንጎን ሂ ካውንትድ አስ ፐርሰናል ኮሎኒ የኔ ናት የግሌ ናት ብሎ ትልቅ ፍላጎት ስላደረበት በዛ ጉዳይ ላይ ውይይት ማድረግ ነበር። በሶስተኛ ደረጃ ከኮንፈረንሱ በፊት ጀርመን ቶጎ፣ ካሜሩንን በተለይ ናሚቢያ እንደገና ደግሞ 1885 የኮንፈረንሱ ማለቂያ ላይ ደግሞ ታንጋኒካንም ጨምሮ አስ ፕሮቶክቶሬት ራሱን የቆጠረበት ነው። እንደ ሞግዚት የኔ ናቸው ከኔ እጅ በታች ነው ምገዛቸው ምቆጣጠራቸው ብሎ አዋጅ አውጆ ነበርና በዚህም ጉዳይ ላይ ንግግር ለማድረግ 38 አርቲክል ያለውን ውይይት አደረጉ ማለት ነው። እንግዲህ እነዚህ 38 አርቲክል የያዙ ሀሳቦች ዙሪያቸው መሀላቸው ሁሉ ነገራቸው ሲጠና ዋና ዓላማው ዲቪዥን ኦፍ አፍሪካ እንደሆነ ያሳየናል ማለት ነው። እንግዲህ ከነዚህ ከ38ቱ አንቀጹ አራቱን ዋና ዋና የተጨመቁ አራት ሀሳቦችን ላስቀምጥላችሁ። የመጀመሪያው ፕሪንሲፕል ኦፍ ኢፌክቲቭ ኦኩፔሽን ነው። የመጀመሪያው የተሳካ ወረራ የተሳካ ቁጥጥር ለማድረግ ህግ ማርቀቅ ነው። በሁለተኛ ደረጃ ዶክትሪን ነው። ይሄ ዶክትሪን በሁሉም ሀገራት የማይጣስ ሁሉም ሊያከብረው የሚገባ ሃው ቱ ፑት አፍሪካን ስፒር ኦፍ ኢንፍሉንስ ብለው እንዴት አድርገን አፍሪካውያን በእኛ ኢንፍሉንስ ስር በእኛ ቁጥጥር ስር እናስገባ፣ ምን አይነት ዶክትሪን እንጠቀም የሚል ስርዓትን ህግን ግራውንድ ሩል ማውጣት ነው ማለት ነው። በሶስተኛ ደረጃ ኮንጎ ፍሪ ስቴት ቅድም እንዳነሳ ነው የኮንጎን ጉዳይ መወያየት ነው። በአራተኛ ደረጃ ፍሪ ናቪጌሽን በነፃ ልንቀሳቀሱባቸው የሚገቡ አካባቢዎችን እነ ኒጀር ስለ ኮንጎ ጉዳይ መወያየት ነው ማለት ነው። እነዚህ አራት ሀሳቦች የአንቀጾቹ ዋና መልእክቶቻቸው ሀሳቦቻቸው ናቸው ማለት ነው። when you see about the Europeans become to successful አፍተር በርሊን ኮንፈረንስ እንግዲህ በቀላሉ ከበርሊን ኮንፈረንስ በኋላ ወደ ስራቸው ተሰማሩ። ከዛ በኋላ ሰክሰስፉል ነበሩ ዩሮፒያንስ። ለምንድን ነው ሰክሰስፉል የሆኑ? ዋት አባውት ዘ ሪዝን የሚለውን ስናይ ፈርስት ሚሊተሪ ሱፕሪዮሪቲ ነበራቸው። በጣም ጥቂት ወታደሮችን አስተማርተው በተማሩ በሰለጠኑ እንደገና ደግሞ ብቁ በሆኑ ወታደሮች ጥቂት ቦታዎችን መያዝ ችለዋል ወይም ደግሞ መውረር ችለዋል። የሚሊተሪ የበላይነት ከአፍሪካውያን የተሻለ የበለጠ ያየለ ያጠፈ ችሎታ ይዘው ነው የመጡት ማለት ነው። በሁለተኛ ደረጃ ላክ ኦፍ ኮኦፕሬሽን አመንግ አፍሪካንስ ነው። በአፍሪካውያን መካከል ህብረት አልነበረም፣ መደማመጥ አልነበረም፣ መከባበር አልነበረም። ያም መንገድ ከፍቶላቸዋል። ሶስተኛ ላክ ኦፍ ሶሊዳሪቲ አመንግ አፍሪካንስ ነው። በወንድማማችነት መከባበር መቀባበል በአፍሪካውያን መካከል ያለመሆኑ በዩሮፒያን ስር እንዲወድቁ አድርጓቸዋል ማለት ነው።
ተማሪዎች እንግዲህ ለዛሬ ይህንን ነው ያዘጋጀሁት። እስቲ እናንተ ደግሞ አፍሪካውያን የሄዱበትን ሂደትና ዩሮፒያንስ የሄዱበትን ሂደት እስቲ ኮንትራስት በማድረግ ሀሳቦችን ሰፋ አድርጋችሁ ብታዩአቸው ጋብዛለሁ። እንግዲህ ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ ተቀላቀሉ። ሀሳብ ካላችሁ ኮሜንት አድርጉልን። ለሌሎች ተማሪዎች ሼር አድርጓላቸው። አመሰግናለሁ።